በሜዲትራኒያን ዳርቻ እንዳንገት ጌጥ ጣል የተደረገች የውበት ፈርጥ ከቫቲካን ቀጥሎ የዓለማችን ትንሿ ሀገር የቆዳ ስፋቷ 2 ስኩዌር ኪሎ ሜትር ብቻ ሆኖ 40,000 ነዋሪዎች አሉባት። በስፋት በርካታ ፓርኮች የሚበልጧት ሁሉም ዜጎቿ በአንድ ስታዲየም ይግቡ ቢባል እንኳን የስታዲየሙን ግማሽ ያህሉን አይሸፍኑም። ሀገር መሆኗን እንኳን የማያውቁ ቢኖርም በሚሊዮነሮችና በዝነኞች እንዲሁም በቅንጡ ፋሽን ወዳዶችና መኪና ውድድር ተመልካቾች ዘንድ ባለዝና የጉብኝት መዳረሻ ናት። ከነዋሪዎቿ የሞናኮ ተወላጆች የሆኑት ከ21% የማይበልጡ ሲሆኑ ከ125 የተለያዩ ሀገራት የመጡ ሰዎች መኖሪያም ናት። አሁን ላይ በልዑል አልበርት ሁለተኛ የምትመራና በግሪማልዲ ቤተሰብ ከ700 ዓመታት በላይ የተዳደረችው ሞናኮ ወይንም ሞንቴ ካርሎ የዛሬው የሽርሽር በከተሞች መዳረሻችን ናት። አብራችሁን ቆዩ። በሞናኮ የነፍስ ወከፍ ገቢ $153,000 ሲሆን ይህም በዓለም ትልቁ የነፍስ ወከፍ ገቢ ነው። ዜሮ በሚባል ደረጃ ደሃና ስራ አጥ የሌለባትና በሚሊዮነርና ቢሊዮነሮች ብዛትም ከዓለም ሀገራት ቀዳሚዋ መሆኗ ይነገርላታል። በሞናኮ ከ3 ነዋሪ አንዱ ሚሊዮነር ነው። ከአጠቃላይ ነዋሪዎቿ 42% የሚሆኑት ሚሊዮነሮች ናቸው። በምድራችን ላይ የዚህችን ሀገር ያህል ቢሊዮነር እንደሌለ በሚነገርላት በሞናኮ መንገድ ላይ ከሚያገኟቸው 2 ሰዎች አንዱ ሚሊዮነር ነው። ከፈረንሳይና ከጣሊያን ተመላልሰው የሚሰሩ 50,000 የሚጠጉ ሰራተኞችም አሏት። ኑሮ በሞናኮ እጅግ ውድ ነውና ለኪራይ እንኳን በሞናኮ ባንክ ግማሽ ሚሊዮን ዩሮ ተቀማጭ ግድ ይላል። ዜግነት ለማግኘትና መኖሪያን በዚያው ለማድረግ ደግሞ ሌላ እጅግ ከባድ ሂደትን ይጠይቃል። በቅርብ ጊዜ በለንደን እስኪበለጥ ድረስም የዓለም እጅግ ውዱ አፓርትመንት መገኛ ነበረች። በ2016 በ$330 ሚሊዮን ለሽያጭ በቀረበው አፓርትመንቷ ይህች ሀገር የአውሮፓ ህብረት አባል አይደለችም። ምንም እንኳን የአውሮፓ ህብረት አባል ባትሆንም ከፈረንሳይ ጋር ግን ልዩ ግንኙነት አላት። ዩሮ መገበያያ ገንዘቧ ሲሆን የዩሮ ገንዘብ ላይ የራሷን ዲዛይን የመጨመር ልዩ መብትም አላት። የሞናኮ ዋነኛ የገቢ ምንጭ ቱሪዝም ነው። በአየር ንብረቷ ምቹነትና በውድ የቁማር መጫወቻዎቿ ምክንያት ብዙዎች ይመርጧታል። ካዚኖ ቤት ከፍቶ ቁማር የሚያቋምረው መንግስት መሆኑ ነው። በሞናኮ ቁማር መጫወቻዎችን የሚያስተዳድረው መንግስት ሲሆን የሞናኮ ዜጋ የሆነ ሰው ግን በፍጹም በእነዚህ ስፍራዎች የመግባት ፍቃድ አያገኝም። ይህም ከሱስ ጉዳት ዜጎቿን ለመጠበቅ በወጣ ህግ ምክንያት ነውና በወንጀልም የሚያስጠይቅ ነው። ሞናኮ ከአስገራሚ ነገሮቿ አንዱ የፖሊስ ኃይሏ ጉዳይ ነው። 40,000 የማይሞላ ነዋሪ ብቻ ቢኖርባትም 515 ፖሊስ አላት። ለ77 ሰው አንድ ፖሊስ እንደማለት ነው። በሀገር ጠባቂ ወታደር ቁጥር ደግሞ በተቃራኒው የዓለማችን 3ኛዋ ትንሽ ወታደር ያለባት ሀገር ናት። 255 ወታደሮች ብቻ ቢኖሯትም ሀገሪቱን ከማንኛውም ጥቃት ለመከላከል ፈረንሳይ ኃላፊነት ወስዳለች። ሞናኮ ከቅንጡ የሚሊዮነሮች መኖሪያ ውድ ሀገርነቷ ባሻገር በርካታ መታወቂያዎች ሲኖሯት የዓለማችን ሀብታሞች እንዴት ይኖራሉ ብሎ ለማየት ብቻ ከፈረንሳይ ለአንድ ቀን ጉብኝት የሚመጡ በርካታ ጎብኚዎችን በየዕለቱ ታስተናግዳለች።
በተለይ በሶሻል ሚዲያ በርካታ ተመልካቾችን ለማፍራት የስልክ ካሜራቸውን ተክለው በሌላ ስፍራ ስማቸውን እንኳን የማይታወቅ ቅንጡ መኪኖችን ሲቀርጹ የሚውሉ ጎብኚዎች አሁን ተበራክተዋል። ዜግነት ላገኙ ባለሀብቶች የገቢ ግብር አለመኖሩ ተመራጭ መኖሪያ ለመሆኗ እንደ ምክንያት ይቀርባል። ይህ ማለት ዜግነት ያላቸው ባለሀብቶች በሙሉ የገቢ ግብር አይከፍሉም ማለት ነው። አማካኝ የእድሜ ጣሪያ 85.8 ሲሆን ነዋሪዎቿ 14 በመቶ ከ70 ዓመት በላይ እድሜ ያላቸው ናቸው። ይህም ሞናኮ ከየትኛውም ዓለም የተሻለች ሀገር ያደርጋታል። ሜዲትራኒያን ዳይት የሚሉት የባህር ምግብ ፍራፍሬና አትክልት ተመጋቢነታቸው ረጅም ዓመት ለመኖር ምክንያት ነው ቢሉም እጅግ ጥሩ እንደሆነ የሚነገርለት የጤና አጠባበቅ ሲስተምና ትኩረት የአኗኗር ዘይቤያቸው ላይ ተጨምሮ ለዚህ አስተዋጽኦ እንዳለው እንዲሁ ይታመናል። ሞናኮ ወይንም ሞንቴ ካርሎ የዓለማችን እጅግ ትንሿ ነገር ግን በሚሊዮነሮችና በቢሊዮነሮች የተጥለቀለቀችው ሀገር። ብዙዎች ሀገር ስለመሆኗ እንኳን የማያውቋት ሞናኮ የቅንጡ መኪናዎች መናኸሪያ ናት። በሚሊዮን ዩሮ የሚሸጡ ቅንጡ መኪኖች፣ ብዙ ሀገራት ስማቸውን እንኳን በቅጡ የማያውቋቸው ቅንጡ መኪኖች። ተወዳጅ በሆነው ሆቴል ዲ ፓሪስ ለአንድ ምሽት ብቻ 40,000 ዩሮ ይከፈላል። ለአንድ አዳር 2.4 ሚሊዮን ገደማ እንደማለት ነው በብር ሲተመን። ቤት ገዝተው ሞናኮ ለመኖር ግድ ከሆነ ደግሞ ርካሹ የአንድ ካሬ ሜትር ዋጋ 65,000 ዩሮ ነው። ሞናኮ እጅግ ጠባብ ከመሆኗ የተነሳ 99 በመቶ የሞናኮ ቤቶች አፓርትመንቶች ናቸው። የሞናኮ ዜጋ ሲሆኑ ግብር የሚባል ነገር ከየትኛውም እንቅስቃሴው ላይ አይወሰድቦትም። ለጡረተኞች፣ ለአካል ጉዳተኞችና ለአቅመ ደካሞች መንግስት ከፍተኛ ድጋፍ ያደርጋል። እዚህ ወንጀል የለም። ከፍተኛ ጥራት ባለው ትምህርት፣ የጤና አገልግሎት እንዲሁ የትራንስፖርት አገልግሎት ሞናኮን የሚስተካከላት የለም። የፎርሙላ 1 የመኪና እሽቅድድም የሞናኮን ግራመር ስትሪቶች ከዚህ ወደዚህ በአንድ ቀን የሚቀይሩበት የዓለማችን አስገራሚው ክስተት ነው። በመሃል ሞናኮ በየዓመቱ በአይነቱ እጅግ ልዩ የሆነ የመኪና ውድድር ይካሄዳል። ሀያ የፎርሙላ 1 ተወዳዳሪዎችን ለማየት የዓለማችን ቢሊዮነሮች እዚህ ይሰባሰባሉ።